የጌታ ጸጋ በያላችሁበት ይብዛላችሁ። የኦርቶዶክስ መምህራን በታቦት ላይ ያላቸውን አስተሳሰብና ትምህርት ተናግረዋል። ሶስቱንም በየተራ ተከታትለን እንመለሳለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በጌታ ፍቅር ጋብዣችኋለሁ። በብሉይ ኪዳን ያለው ታቦትና ጽላት በአዲስ ኪዳን ካለው ታቦትና ጽላት ጋር አንድ ነው። እግዚአብሔር ጥበበኞችን መንፈስ ቅዱስ የሞላቸውን ነባስሌልና ኤልያብን ያሰራል። ዛሬም በኦሪት የነበረው ታቦትና በሐዲስ ኪዳን ያለው ታቦት በምን ይለያያል? አምስት ሐሳቦችን ብቻ ቶሎ አንደኛ በክብር ይለያያል። እየሰማችሁኝ ነው? በክብር ይለያያል። እኛ የብሉይ ኪዳን ታቦት የለንም። የብሉይ ኪዳን 1 ሜትር ከምናምን በ1 ሜትር ከምናምን ልክ ይሄን ሳጥን የመሰለ እሺ፣ ቪዲዮችን እንደሰማችሁት ነው። የመጀመሪያው የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት አንድ ነው ብሏል የመጀመሪያው መምህር። የሁለተኛው ደግሞ የአዲስ ኪዳንና የብሉይ ኪዳን ይለያያል፣ በብዙ ነገር ይለያያል ብሏል። የሶስተኛው መምህር ደግሞ ከነ ታቦት የለንም ብሏል በአዲስ ኪዳን። ወደ እውነቱ ስንገባ የመጀመሪያው ታቦት የብሉይ ኪዳን ታቦት በዘጸአት 25 ቁጥር 10 ላይ ሙሴ ከግራር እንጨት ስራ የተባለው ወርዱም ስፋቱም መሎጊያዎቹም እንግዲህ ትልቅ ነው። ከላዩ ላይ ደግሞ ሁለቱ ሱራፌሎች የተደረገበት ነው እና በወርቅ የተለበጠ ነው። መሎጊያዎቹ 4 ሲሆኑ 4 ሰው ይሸከመዋል ማለት ነው። በምስሉ ላይ እንደምትመለከቱት ነው። በአዲስ ኪዳን ደግሞ አሁን በኦርቶዶክስ ቤተክርስቲያንና እህት አብያተ ክርስቲያን የሚባሉት ያሉት ታቦቶች ስናያቸው በስፋት በክብደት ከመጀመሪያው ጋር አይገናኝም፣ ይለያያል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል ይላል። ስለዚህ ይሻር የነበረው ክብር አለ። ስለዚህ ተሽሯል ማለት ነው። አገልግሎቱም ተሽሯል። ምክንያቱም በሙሴ አማካኝነት የተሰጠው ኪዳን የአምልኮ ስርዓት በአዲሱ ኪዳን ላይ ተሽሯል። ምክንያቱም ወደ አዲስ ኪዳን ስርዓት ከመግባታችን በፊት ወደ 500 የሚሆኑ ዓመታት ይሄ ስርዓት አልነበረም፣ ይሄ ክብር አልነበረም፣ ይሄ አምልኮ አልነበረም። ምክንያቱም የእስራኤል ሕዝብ ታቦቱን ትቶ ስርዓቱን ትቶ በባቢሎንና በዘመነ አርጤክስስ በፊሊስጤም ግዛት ስር ስለነበረ ሀገሩን ቦታውን ጥሎት ስለሄደ ታቦቱንም ጥሎት ስለሄደ በሚመለሱበት ወቅት ሁሉ ነገር ፈራርሶ ነው የጠበቃቸው። የሰለሞን ቤተ መቅደስ ፈርሶ ነው የጠበቃቸው። እንደዚሁም ደግሞ ታቦቱ ተወስዶ ነው የጠበቃቸው። ስለዚህ ራዕይ ዮሐንስ ላይ ምን ይላል? በሰማይ ያለው ቤተ መቅደስ ተከፈተ፣ የኪዳኑም ታቦት ታየ ይላል ራዕይ 11:19 ላይ ማለት ነው። ስለዚህ የእግዚአብሔር ታቦት የት ነው ያለው? በሰማይ ነው ያለው። ምክንያቱም እስራኤል ጥሎት በሄደበት ሰዓት ለባርነት እግዚአብሔር አምላክ ወስዶታል ነው እያለ ነው። ስለዚህ በአዲስ ኪዳን ታቦት ያስፈልገናል ወይ? አያስፈልገንም። ከነ ታቦት አያስፈልገንም። ምክንያቱም በአዲስ ኪዳን ያለው ምንድነው? ወንጌል ነው። ወንጌል ደግሞ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ከመጣ በኋላ ክርስቲያኖች ከሆነ በኋላ ሁሉ ነገር ተቀይሯል። በፊት የነበረው የአምልኮ ስርዓት ተቀይሯል። ስለዚህ አሁን ላይ ያለው ወንጌል ነው እንጂ ታቦት ነው። አሁን ያለው ታቦት ምንድነው? አላውቅም። ወንጌል ምናልባት አልበቃቸውም ይሆናል፣ ኢየሱስ ክርስቶስ አልበቃቸውም ይሆናል እንጂ በአሁን ዘመን ታቦት አያስፈልገንም። ምክንያቱም ካለው ካሁኑ የአምልኮ ስርዓት ጋር አብሮ መሄድ አይደለም። ስለዚህ አብሮ መሄድ ስላልሆነ ታቦት ከነ አያስፈልገንም። ያስፈልገናል ከተባለ ወደ አይሁድ ሃይማኖት ይወስደናል፣ ወደ ሙሴ ሕግ ይወስደናል። ስለዚህ ሁለት ነገር ማድረግ አያስፈልገንም። ምክንያቱም ሐዋርያ ቅዱስ ጳውሎስ ብሏል፣ እንደዚሁም ደግሞ ሕጌን ከድንጋይ ጽላት ላይ አንስቻለሁ ይላል፣ ስጋ በሆነ በልብ ጽላት ላይ አኖሬዋለሁ አለ። ስለዚህ ጽላት ላይ የተጻፈው 10ቱ ትእዛዛት በአሁኑ በመጽሐፍ ቅዱስ ላይ አለልን። ሁለተኛ በሰው ልብ ውስጥ ተጽፏል። ማንም ጎረቤቱን አንቺ እግዚአብሔርን ወቅ፣ አንተ እግዚአብሔርን ወቅ ብሎ እንዲነግርልኝ አልፈልግም ማለት። ስለዚህ በልብ ጽላት ላይ የተጻፈው ያ 10ቱ ትእዛዛት ማንም ሰው ዛሬ እግዚአብሔርን ቃል የማያውቅ አንድ ሕፃን ሊጠርታችሁት 10ቱ ትእዛዛት ብትጠይቁት ይነግራችኋል። ምክንያቱም እግዚአብሔር አምላክ ከድንጋይ ጽላት ላይ አንስቶ በልብ ጽላት ላይ ስላኖረው እያንዳንዱ ሰው ይህንን ነገር ያውቃል። ስለዚህ ጽላት አያስፈልገንም ማለት ነው። ታቦትም አያስፈልገንም ማለት ነው። በፊት የነበረው ታቦትና ጽላት ራሱን የቻለ በሙሴ ሕግ ይጠቀሙበት የነበረው እስራኤላውያን ናቸው። በዛን ታይም ደግሞ እኛ አሕዛብ ስለሆነ አልተጠቀምንበትም። ያ ደግሞ ተሻረ። ባይሻር ኖሮ ኢየሱስ ክርስቶስ እኮ መምጣት አያስፈልገውም ነበር። ተሻረ።
የአምልኮ ስርዓት ተሻረ፣ ብዙ ነገር ተሻረ። ያንን ወደ ድሮ መመለስ አይቻልም። እንግዲህ የራሳቸው መምህር አንድ ቀን ግማሽ ሹሩባ ግማሽ ጎፈሬ አያስፈልግም ሲል ነበር። አሁንም ግማሽ ሹሩባ ግማሽ ጎፈሬ አያስፈልግም። ምክንያቱም የድሮ ስርዓት ናፋቂ እንደሚባሉት የድሮ ስርዓት ይናፍቃቸዋል። የድሮ የሙሴ ሕግ ይናፍቃቸዋል። ምክንያቱም ደግሞ የሚገርመኝ ያ እኮ የነበረው ስርዓትና ያ የነበረው ሕግ እኮ ለእስራኤል ሕዝብ ብቻ ነው የሚጠቅመው፣ ለሌላው አህዛብ ነበር። ለአሁኑ አያስፈልገንም። ለአሁኑ ኢየሱስ ክርስቶስ ነው ያለልን። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉትና ላመኑት የእግዚአብሔር ልጅ እንዲሆኑ ስልጣን ሰጣቸው ይላል። ስለዚህ የአሁኑ እስራኤል የአሁኑ የክርስቶስ ተከታይ እኛ ነን። ስለዚህ ወደ ድሮ መመለስ ምን አስፈለገ? ስለዚህ ሶስቱም የሰጡት መምህራን ሁለቱ ይቀራረባል፣ አንዱ ከና አይቀራረብም። ዘቤን ሲጀምር አስተማሪ ነው ብዬም ስለማላስበው የሱን እንደዚሁ ነው ያመጣውላችሁ። የሁለቱ ይቀራረባል፣ ያንደኛው ከነ የተቃረነ ነው ከሁለቱም። ስለ ጠረጴዛ እና አሁን አንዳንድ የኦርቶዶክስ መምህራን በቲክቶክ ላይ የሚያገለግሉት እንደዚሁም በውስጥም የሚያገለግሉት ጠረጴዛ የሚል ነገር አለ። የአሁኑ ታቦት ጠረጴዛ ነው፣ መሰዊያ ነው እያሉ ናቸው ያሉት። እሱን ደግሞ ወደፊት እናያለን ምን እንደሆነ ምን እንደሚመስል ይገናኛል ወይስ እነሱ እንደሚሉት ነው ወይስ የሚለውን ወደፊት አብረን እናያለን። በቀጣይ ቪዲዮዎችን ላይ ጠብቁን። እስካሁን ስለተከታተላችሁኝ አመሰግናለሁ። ይህን ቪዲዮ ላይክ አድርጉልኝ፣ ቻናሌን ሰብስክራይብ አድርጉልኝ። መልካም ጊዜ